አንዳንዴ ኤሲያ ሀገሮችንም የተቆጣጠሩት መጀመሪያ ሃይማኖት ሚሽነሪዎችን ልከው ነው። ቴዎድሮስ ነግሯቸዋል። የዘር መጽሐፍ ነው የጻፉልን፣ የሃይማኖት ግጭት መጽሐፍ ነው የጻፉት። ከኛ ጋር እኩል አደረገ ራሱ ነው። ይሄማ መልአክ ነው። አእምሯቸውን ወኔያቸውን በስብከት አቃጠሉ። የጦር መሳሪያቸውን በሳት አቃጠሉ። ይሄንን ተቃውሞ የገለጸው ኢትዮጵያዊ አይደለም፣ አውሮፓዊ ነው። ለህሊናው ያደረ ሐቀኛ ፕሮቴስታንት ክርስቲያን። እንደ ይሄ ደንደስ የሚያከለው ትልቁ ጥፋት እያለ ከኢትዮጵያ ያላነሰ ጥፋት ለደረሰባቸው ሰዎች ይቅርታ ጠይቀው መዋጋታቸው እንደ ጃዝማቸው መርሰመተር ይሄንን በማወጃቸው የሚመሰገኑ ናቸው። እዛ ምልክ ጊዜ እብድ ሆኑ። አጽማድ ግጭ ታሰረ። ሴት ከኋላ ሆና የምትዘፍንለት ወንድ በምንም ሁኔታ ወደ ኋላ አይመለስም። 700 ሺህ ህዝብ ገለዋል። ሴቶችን ህፃናትን ሳይለዩ ሲያዩት ቀላል የሚመስል ግን ከባድ ጥያቄ። ጠላት ካልተሸነፈ እስከ መጨረሻው ድረስ እንደ አሜባ ይቆራረጠ ነው። ምናልባት 10 ሰው ሲቀሩ ሊነቃ ይችላል። አሁን የተላለቀው ለዚህ ነው እንዴ ብሎ እንደገና ሊባል። እኔ ክርስቲያን ነኝ ግን የሐረርን ግብጃ አለው ኢምርንዱ ሙጃሂድ ሰው እርቂሁን ፖድካስት የመጡት ሃይማኖት እንደ ሽፋን ተጠቀሙበት እንጂ ቀኝ ግዛት ነው። ይሄ በተደጋጋሚ በተግባር የታየው የአውሮፓ ሚሽነሪዎች አፍሪካንም ላቲን አሜሪካንም አንዳንድ ኤሲያ ሀገሮችንም የተቆጣጠሩት መጀመሪያ ሃይማኖት ሚሽነሪዎችን ልከው ነው። ቴዎድሮስ ነግሯቸዋል እኮ እናንተ እንዴት ሃይማኖትኛ ትሰብኩናላችሁ? እኛ እኮ በአክሱም ዘመን እናንተ የዋሻ ሰዎች ነበራችሁ። እኛ ልብስ ለብሰን በምንኖርበት ጊዜ በምንጽፍበትና በምናነብበት ጊዜ እናንተ የዋሻ ሰዎች ነበራችሁ። እንዴት ከእናንተ ሃይማኖት እንሰብካለን? 300 ዓመት ሙሉ ክርስቲያኖችን እያረዳችሁ የኖራችሁ ናችሁ። እኛ ግን በሰላም ነው የተቀበልነው። እንግዲህ ይህንን ታሪካዊ መሰረቶችን ስናይ መጀመሪያ አውሮፓ ሚሽነሪዎችን ይልካል፣ ከዛ ሰራዊቱን ይልካል፣ ከዛ በቅኝ ግዛት ይዘዋል። የተለያየ ስልት ነው የተጠቀሙት። እርቂሁን ፖድካስት እንደው ጥያቄውን ለመመለስ ሌላ ነገሮችን መጀመሪያ ብመለከት ይፈቀድልኝ። የተጠቀሙበት ለቅኝ ግዛት የተጠቀሙበት ስልት አንደኛ የአውሮፓ የዘመናዊ ጦር መሳሪያ የተጠቀሙበት በዛ እናሸንፋለን ብለው በኋላ ቀር መሳሪያ ተሸነፉ። በመላው አፍሪካ፣ በመላው ዓለም፣ በላቲን አሜሪካ፣ በደቡብ አሜሪካ አልቻሉም በዚህ። ስለዚህ ምን አደረጉ? የውሸት ስምምነት ፌክ ትሪቲ ይለዋል። የንግድ ስምምነት፣ የወዳጅነት ስምምነት። ኢትዮጵያ በራስ ወልደ ስላሴ በምኒልክም ዘመን የተፈጸሙ ስምምነቶች አሉ። የእንግሊዝ ነጋዴዎች በኢትዮጵያ ከተሞች የዞሩ የመነገድ መብት፣ የኢትዮጵያ ነጋዴዎች ደግሞ በእንግሊዝ ከተሞች የዞሩ መነገድ ይችላሉ ነው የሚለው። የጣሊያን ነጋዴዎች በኢትዮጵያ ከተሞች የዞሩ መነገድ ይችላሉ፣ የኢትዮጵያ ነጋዴዎች ደግሞ በጣሊያን ከተሞች የዞሩ መነገድ ይችላሉ። ወረቀት ላይ ስታዩት እኩልነት አለበት። እኩል ነው፣ በቃ ምንም ችግር የለውም። ወደ ተግባር ከወረቀቱ ወደ መሬት ሲወርድ ግን ማን ነው አክሰስ ያለው? ኢትዮጵያ ነጋዴ በዛ ዘመን በእግሩ ከሰፈሩ ብዙ ርቆ ሄዶ ማያውቀው እንደ አክሱም እንኳን መርከብ የለም ምን የታውቁት ነው። የጣሊያን ከተሞች ሮም፣ ፍሎረንስ፣ ጀኖዋ፣ ፓርማ ምናምን እየዞረ ይነግድ ነው። ቬኒሲያ ምናምን አይችልም። የእንግሊዝ ከተሞች ለንደን፣ ማንቸስተር፣ ሊቨርፑል፣ ላንክሻየር ምናምን እየዞሩ ሊነግድ ነው አይችልም። እነሱ ግን እየዞርን በየሰፈራቸው እያጠና ከዚህ በፊት የጸብ ቁርሾ ካለ፣ የብሔረሰብ ግጭት ካለ፣ የሃይማኖት ግጭት ካለ ያንን እያጠናን እርስ በርሳቸው የምትተላለቁበትን የመገዳደያ መርዝ እንድንቀምም ፍቃድ ይሰጠን፣ አረንጓዴ መብራት ይሰጠን፣ እንደፈለግን እንዙርና እናጥናችሁ ነው ያደረጉትም። ይሄንን ነው። የዘር መጽሐፍ ነው የጻፉልን፣ የሃይማኖት ግጭት መጽሐፍ ነው የጻፉልን። ሌላው የተጠቀሙበት ስልት ሳይንቲፊክ ሪሰርች ይላል። የወፍ ዝርያ ተመራማሪ ነው ጄምስ ብሩስ። ለምሳሌ የብሉ ናይል መነሻ፣ የጥቁር አባይን መነሻ ለማወቅ ነው የመጣሁት ነው ያለው። ነገር ግን መጽሐፈ ሄኖክና ሌሎች ውድ ቅርሶቻችንን ሰርቆ ነው የወሰደው። ፍሬው ይሄ ነው። የመጣበት ምክንያት ሌላ ነው፣ ያደረገው ድርጊት ደግሞ ሌላ ነው። ሌላ ስልታቸው ቅኝ ለመያዝ አፍሪካን ሆነ ሌሎችን ለመግዛት የተጠቀሙበት ስልት ሌላው ክርስቲያን ሚሽነሪዎች ነው የሚለው። ምንድን ነው የሚለው? አይኬም እነዚያ የጦር መሪዎች ናቸው፣ የጦር መኮንኖች ናቸው። መስቀልና መጽሐፍ ቅዱስ ይዘው ቆብ ለብሰው ጭነው ቀሚስ ለብሰው ይመጣሉ። ሰራዊቱን ሲቀሰቀስ በነበረው ቅልጣፋ አንደበቱ ይህን ብዙ ያልሰለጠነውን የአፍሪካን ህዝብ በቀላሉ ልቡን ፈርክሶ ገባ።
I came for the sake of God እኔ የመጣሁት ለእግዚአብሔር ስል ነው I came for the sake of Jesus ለመጣሁት ለኢየሱስ ስል ነው I want to serve both God and man regardless of color difference for both blacks and whites እኔ የመጣሁት ለኢየሱስ ለእግዚአብሔር ያለ ምንም የዘር ልዩነት የቀለም ልዩነት ለጥቁሮችም ለነጮችም እኩል አገለግል ነው የመጣሁት እዲ አሉ እነሱ ንግሮች ናቸው እሱ ነጭ የኛን እሱ ከኛ ጋር እኩል አደረገ ራሱ ነው የማ መልአክ ነው ተውታ ከዛ ልባችን ፈርኩስ ገገባ ባለ let burn with your weapons አላቸው ጦር መሳሪያችሁን አቃጥሉ because Jesus is the fighter Jesus is the winner ተዋጊም ኢየሱስ ነው አሸናፊም ኢየሱስ ነው ስለዚህ መሳሪያችሁን አቃጥሉ አላቸው ምክንያቱም ሰይፍ የሚያነሱ በሰይፍ ይጠፋሉ አነበበላቸው እዛ መጽሐፍ ቅዱስን ይዙ እሱ እኮ ሰይፍ ይዞ ነው የመጣው ለነሱ ሲሆን ግን ሰይፍ የሚያነሱ በሰይፍ ይጠፋሉ አላቸው ተማሩ ተሰበኩ አይምሯቸውን ወኔያቸውን በስብከት አቃጠሉ የጦር መሳሪያቸውን በሳት አቃጠሉ ከዚህ በኋላ ምንም አይረቡም መጣና መሬታቸውን ማዕድናቸውን ተቆራጠሩ የጦር መሳሪያ ይዞ የጦር መሳሪያ ታስታጥቆ ነው የመጣው እንደዚህ ብላል ነበር ዝም ብለ ራሽናቸው ከዛ ይሄም ከተወሰነ ጊዜ በኋላ ባነኑ የታንዛኒያው መሪ ጁሊየስ ኒሬሬ ይሄን ጥሩ አድርገው ገልጸውታል ጥሩ አድርገው የኬንያው መሪ ጆሞ ኬንያታም ጥሩ አድርገው ገልጸውታል የሁለቱ አገላለጽ እንደው እንዳለ ቢገልጸው ደስ ይለኝ ጆሞ ኬንያታም እንደናሉት ነጮች እንድንጸልይ አይናችን እንድንጨፍን አስተማሩን አይናችን ስንጨፍን እነሱ መሬቱን ወስደውታል ኋላ ላይ አይናችን ስንገልጥ መሬቱን ወስደውታል ታትሚስ በስብከት አማለሉን አነሆለሉን አታለሉን ኋላ ላይ ግን መሬታችን ወሰዱን ይሄንን ደግሞ ጁሊየስ ኒሬሬ የገለጹት በታገለጽ ይበልጣል ምንድነው ጁሊየስ ኒሬሬ ነጮች ወደ አፍሪካ ሲመጡ ነጮች ወደ አፍሪካ ሲመጡ መጽሐፍ ቅዱስ ነበራቸው አፍሪካውያን ደግሞ መሬት ነበራቸው ኋላ ላይ ግን ነጮች መሬቱን ሲይዙ አፍሪካውያን መጽሐፍ ቅዱሳቸውን ብቻ ይዘው ቀሩ እንግዲህ ክርስትና ነው ወይ አይደለም የትኛው ሐዋርያ ነው እንዲያታላ አጭበርበረህ መሬት ቀምተህ ክርስትና የሰበክ ተጠቀም ያለው እንደው የመጀመሪያው ሐዋርያት ከክርስቶስ ተማሩት ቀኝ ፊትን ሲመታ ግራን ሰጥ ነው ያን ሁሉ የሮማ ነገስታት ተጋፍጠው 300 ዓመት ሙሉ የተቃጠሉ በአውሬ እየተበሉ ክርስትና ያስፋፉት በመግደል ሳይሆን በመሞት ትርፍ በትር አትያዙ የተባሉት በማን ብቻ እንዲመኩ በእግዚአብሔር ብቻ ትርፍ ምግብ አትያዙ ስንቅ አትያዙ ለማ ስታልቅብኝ ቻው በላለው እንዳይሉ በእግዚአብሔር ብቻ በጸሎት እንዲመኩ በእጃቸው በትር አትያዙ አራዊት ቢመጣበት ወይም ደግሞ እሱን ምቀው ቢመጣበት በእግዚአብሔር ያድነኛል እንጂ ይሄ ዱላ ያድነኛል ብሎ እንዳያመን እንደዛ ነው እንጂ እያጨበረበርክ እያታለልክ እየገደልክ የሰው ሀብት በክርስትና እየሰበክ እንዲያደርግ የሚል የለም የክርስትና ሳይሆን ጸረ ክርስትና ነው ስለዚህ ጁሊየስ ኒሬሬ ጥሩ አድርገው ገልጸውታል የመጨረሻው እነሱን ስኬታማ ያደረጋቸው ስልት ቢኖር they used racial difference among African tribes ይላል በአፍሪካ ጎሳዎች መካከል የዘር ልዩነትን ተጠቀሙ ይላል the most effective method ይላል ስኬታማ ያደረጋቸው ይሄ ነው ምክንያቱም አንዳንዱ ሺህ ጊዜ ቢማር በዘሩ ከቀሰቀሱት ተፈትኖ ይወድቃል እንደው ግራና ቀኙን መለየት እስከሚቸግረው ድረስ ይወዛገባል ስለዚህ ስኬታማ ያደረጋቸው አንዱ ይሄ ነው እና ነጮች ይሄንን ስልት ተጠቅመዋል ይሄንን ስልት ተጠቅመዋል ካልኩ ዘንዳ አሁን ወደ ጥያቄ ልምጣ ይሄን ያክል ብዙ ኪሎ ሜትር ርቄ ስለሄድኩ በጣም ይቅርታ እርቂሁን ፖድካስት ኢጣሊያ በኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ከወሎል እስከ ጎንደር የሚል ተርላ ዮሐንስ የጻፉት መጽሐፍ አለ እዛ ላይ ገሪማ ታፈረ የጻፉት ጎንደር ይበጋሻዋል ቀሪን ገርማል እነዚህ የታሪክ ጸሐፊያን የገለጹት የሃይማኖት ተጽዕኖ ሽፋን እንደሆነ ገልጸዋል በተለይ ይላል አንዳንድ የዋህ የተታለሉ ኢትዮጵያውያን ካቶሊኮች ዘመድ የመጣልኝ ነው መሰላቸው ጣሊያን ሲመጣ ይላል ሌላው የሮሙ ፖፕ ፒየስ 11ኛ እሳቸው አንድ የስዊድን ጋዜጠኛ በጋዜጣው አቤቱታ ተጽፎላቸዋል እርሶ ፖፕ ነዎት ቅዱስ ነዎት አይሳሳቱም እኔ ደግሞ አንድ ተራ ኃጢአተኛ ፕሮቴስታንት ክርስቲያን ነኝ ነገር ግን አንዱ ህዝብ አንዱን እንዲጨቁነው እግዚአብሔር አይፈቅድም እርሶ ግን
ኢትዮጵያ እንድትጨቆን ኢትዮጵያውያን እንዲገዙ እንዲያልቁ መድፍ ባርከው ልከዋል። ይሄንን ተቃውሞ የገለጸው ኢትዮጵያዊ አይደለም፣ አውሮፓዊ ነው። ለህሊናው ያደረ ሐቀኛ ፕሮቴስታንት ክርስቲያን ነው። ለህሊናው ያደረ ፈሪሃ እግዚአብሔር እንደው በልቦናው ያለ ይሄ እውነተኛ የሆነ ሰው ይሄንን ተቃውሞ ልኮላቸው። ሌላው የጣሊያን ካህናት ወርቆቻቸውን ሁሉ ለዛ ለሰራዊት ለሙሶሊኒ ሰራዊት ሰጥተዋል። ምን ኢትዮጵያውያን እንዲያልቁ በዛ ጦር መሳሪያ ባርከው ተሰጠው። መድፍና ታንክ የተባረከው ኢትዮጵያውያን እንዲያልቁ። እንግዲህ ይሄ እሳቸው የሚያስነቅፋቸው ነው። ኋላ ላይ አሁን በቅርብ ጊዜ ጣሊያን እና ሂትለርና ሙሶሊኒ ላደረሱት ጥፋት የሮማ ቤተክርስቲያን በሊቢያ ላይም በሌላው ላይም ለደረሰው ጥፋት ይቅርታ ስትጠይቅ በኢትዮጵያ ላይ ግን ለደረሰው ጥፋት ይቅርታ አልጠየቀችም እስካሁን ድረስ። አሁን ያለችው ቤተክርስቲያን ይሄን ማድረግ ትችላለች። ሌሎች ላይ የደረሰው ጥፋት ይቅርታ ጠይቃለች። አሁን ያለችው የሮማ ካቶሊክ ቤተክርስቲያን ይሄን ማድረግ ትችላለች፣ ግን አላደረገችው። ምናልባት ገፍቶ የሚሄድ ስለሌለ ሊሆን ይችላል። ምናልባት ይሄ ከሆነ የጦር ካሳ እንጠይቃለን የሚለው ፍራቻም ሊሆን ይችላል። የጦር ካሳ ኢትዮጵያ ካሳ ብትከፈልም እንኳን የጠፋውን ጥፋት አይመልስም። ምክንያቱም 700,000 ህዝብ ነው ያለቀው። 2,000 አብያተ ክርስቲያናት ተቃጥለዋል። ደብረ ሊባኖስ ብቻ 300 ካህናት ራሳቸውን መከላከል የማይችሉ ካህናትና መነኮሳት ተቃጥለዋል። እንግዲህ ሰማዕቱ አቡነ ጴጥሮስ፣ አቡነ ሚካኤል በእነዚሁ በፋሽስት በግፍ ተገድለዋል። ይሄ ሁሉ ይቅርታ የሚያስጠይቅ ፋሽስት ጣሊያን ከኢትዮጵያ የባሰ ያጠፋው ጥፋት ያስከተለው እልቂት የለም። ሊቢያ ላይም የትም ላይ አልባኒያ ላይ ይሄን ያክል እልቂት አላደረሰም ከኢትዮጵያ ውጭ። ዋናው እንደሄ ደንደስ የሚያከለው ትልቁ ጥፋት እያለ ከኢትዮጵያ ያላነሰ ጥፋት ለደረሰባቸው ሰዎች ይቅርታ ተጠይቋል። 2,000 አብያተ ክርስቲያናት እኮ መቃጠል በዛ ዘመን ቀላል አይደለም። አገሪቱ እንዳለ ጥሪቷን ሀብቷን ነው በቃ ያወደመችው፣ ቅርሷን ያወደመችው። እርቅ ይሁን ፖድካስት 200,000 ሊር የተከፈለ ይብላለች። እንግዲህ ወሎል 130 ኪሎ ሜትር ከድንበር ገብቶ የኢትዮጵያ ግዛት ነው። ላቫርና ሆር ይባላሉ። ላቫርና ሆር ይባላሉ። የእንግሊዝና የፈረንሳይ አደራዳሪዎች ናቸው። እነሱ አለባበሱት ሁኔታው አይ ድሮም እዛ አካባቢ ግጭት የተለመደ ነው። ግዛቱም ደግሞ ኢትዮጵያና የጣሊያን መሆኑ አጠራጣሪ ነው ምናምን ብለው መናገር ስለቻሉ ሄራፋቸው መናገር ስለቻሉ ብቻ ተናገሩ። ያን እውነት ሸፍነው ማለት ነው። እንግዲህ ቅድም ተናግሬያለሁ። የእንግሊዝኛ ያክል ኢትዮጵያን በዲፕሎማሲ የበደለ ሀገር የለም። አንዱ ይቅርታ መጠየቅ ያለባት ቢኖር መካስም ያለባት ብትኖር እንግሊዝ ነች። አፄ ቴዎድሮስ እንዲሞት መንስኤ የሆኑት እንግሊዞች ናቸው። አፄ ዮሐንስ እንዲሞቱ መንስኤ የሆኑት እንግሊዞች ናቸው። ኢትዮጵያ የባህር በር እንድትታጣ በትክክል ትልቁን ድርሻ የሚወስዱት እነሱ ናቸው። ዛሬም ኢትዮጵያ ውስጥ ላለው አለመረጋጋት እነሱ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትጎዳ የረቀቀ ደባ የሚፈጽሙ እነሱ ናቸው። ስለዚህ እንደው የጣሊያን ድርጊት ኢንተች ስለሆነ በድርጊት በአካል መጥቶ ስለሆነ ነው። እነሱ ግን ሴራውን በማርቀቅ እቅዱን በማቀድ በመቀየስ ሁሉ ከፍተኛውን ድርሻ የያዙት እንግሊዞች ናቸው። እና የወሎል ግጭትም እንደዛ ኢትዮጵያ ተጠቅታ አይ ሁለቱ በራሳቸው መንግስት ይፍቱት አለ። ሁለታችን ንፍተው አለ ሙሶሊኒ እንዲመቸው ነው። ፈረንሳይም ደግሞ ተገላገልኩ ይሄንን ቀውስ ከምዳኝ ብላ እሺ ይፍቱት አለች። ኋላ ላይ ሙሶሊኒ በሰሜንም በደቡብም ወረራውን አካሄደ። ኢትዮጵያ የተጠየቀው ምንድነው? አንደኛ 200,000 ሊር ተከፈለኝ ካሳ። ሁለተኛ እዛ አካባቢ ይሄ ጦር አዛዡ ሄዶ ለጣሊያን ሰንደቅ ዓላማ ሰላምታ ይስጥ። አሁንም ጦር አዛዡ ተላልፎ ይሰጠኝ። ዛከብ ጦርነቱን የመራው ብዙ ጣሊያኖች ተገለውብኛልና ምንድነው ካሳ ተከፈለኝ ማለት አያጅባጅቡ ሳታማካይ በላይ ነው። ውሃው የሚሄደው ከሚፈሰው ከላይ ወደ ታች ነው። ጅቡ ያለው ከታች ነው። ጅቡ ያለው ከላይ ነው። አያው ከታች ነች።
አንቺ አደፈረሽብኝ እኮ አላት። አይ ውሃ ከሽቅብ አይፈስም እንግዲህ እሱ ወዳለበት አይሄድም፣ እሱ ካለበት ወደ እሷ ነው የሚመጣው እንጂ አይ ልትበላ ይፈልጋ ነው ሳታመከለ ልትወር ፈልጋ ነው ጣሊያን ካሳትፈል ምናምን ያለችው እንዳለችው ማደረገችው ወረረች። ኋላ ላይ ተዋርዳ ተሸንፋ ብትወጣ እርቅ ይሁን ፖድካስት በመላው አፍሪካ ያደረጉት ስልታቸው ነው። ቅኝ ገዢዎቹ ጠንከር ብሎ የተቃወማቸውን አካባቢ በሌሎች ያስመቱታል። ጠንከር ብሎ የተቃወማቸውን ጎሳ በሌሎች ጎሳዎች ያስመቱታል። ጠንከር ብሎ የተቃወማቸውን ሃይማኖት ተከታይ አካባቢ በሌሎች ሃይማኖት ተከታዮች ያስመቱታል። ጣሊያን ምንድነው 100% ካቶሊክ ክርስቲያን ነው። እንደው እስኪ ለሙስሊሞች እንዴት ተቆርቋሪ ሊሆን ይችላል? አሁን በሬ ወለደ ሲሉት በሬ ወለደ ብሎ ካወራው ሰው ይልቅ ይሄን የሚያምነው ሰው ነው የሚያሳዝነኝ። እንዴት ለእስልምና ተቆርቋሪ ሊሆን ይችላል ክርስቲያኑ ጣሊያን? ያ መቆርቆር ብቻ አይደለም፣ ሊቢያ ላይ መቀስቀስ ብቻ አይደለም። ለኢትዮጵያ ለተጨቆኑት ኢትዮጵያ ሙስሊሞች እንድርስላቸው ብላ ነው የተቀሰቀሰችው። የሊቢያን ሰራዊት ልትጠቀምበት ፈልጋ ነው እና ኢትዮጵያ ሙስሊም ኢትዮጵያኖችን ለመጠቀም ፈልጋ ነው። መቀስቀስ ብቻ አይደለም፣ በድርጊትም ፈጽመዋለች። ቤተክርስቲያን ያፈረሰች መስጊድ ሰርታለች። ይሄንን የተቃወሙ በሳል ሙስሊም ኢትዮጵያውያን አሉ። አይ አሉ። አሁን እኮ ከክርስቲያን ወንድሞቻችን ጋር አጣልቶ እሱ ራሱ ክርስቲያን ነው እኮ አሉ። እስላም አይደለም። ከክርስቲያን ወንድሞቻችን ጋር አጣልቶ እነሱን ከመታ በኋላ ብቻችን ስንቀር ደግሞ እኛንም ለመምታት ነው። ንቃ ሙስሊም ሆይ አሉ ደጃዝማች ዑመር ሰመተር። እንዲህ አይነት በሳል ጀግኖች አሉ። ዛሬ እውነታቸው ነው። ዑመር ሰመተር እንዳሉት ጣሊያን ተቆጣጥሮ ቢሆን ኖሮ የደቡብ አሜሪካ የካቶሊክ ክርስቲያኖች እንደሆኑት ሁሉ ጣሊያን ተቆጣጥሮ ዘልቆ ቢሆን ኖሮ እስካሁን እስልምናም አይገኝም ነበር። እንኳን ኦርቶዶክሳዊ ክርስትና እስልምናም አይገኝም ነበር በኢትዮጵያ። በኢትዮጵያ። ስለዚህ ኢትዮጵያውያን ሙስሊሞች የዛኔ ጠንክረው መዋጋታቸው ደጃዝማች ዑመር ሰመተር ይሄንን በማወጃቸው የሚመሰገኑ ናቸው። እርቅ ይሁን ፖድካስት በአድዋ ጊዜ እንግዲያው ትልቁን የአንበሳውን ድርሻ የሚወስዱት እቴጌ ጣይቱ ናቸው። እቴጌ ጣይቱ እጅግ በጣም እንደው የረቀቀ የመጠቀ ጭንቅላት ነበራቸው። የዛኔ የሴቶች እኩልነት ሀሳብም አልነበረም፣ ምንም የለም። እሳቸው ግን ሴቶች እኩልነት ባልነበረበት ዘመን ከወንዶች ሁሉ በላይ ሆነው ከፍተኛ ስራ ይሰሩ ናቸው። የውጫሌ ውል ሲረቀቅ ጀምሮ በጥርጣሬ ይመለከቱ የነበሩ ጣይቱ ናቸው። አለቃ አጽመ ጊዮርጊስ የሚባሉት ጣሊያንኛ ስለሚችሉ 17ኛው ክፍል ኢትዮጵያን አሳልፎ የሚሰጥ ነው፣ በጣሊያንኛ እና በአማርኛ ይለያያል አሉ። አንቶኒሊ የሚባለው ጣሊያን ወክሎ የሚዋለው እሱ እብድ ሆነ። ንጉሥ ወይ ጃን ይሄ ሰው ካልታሰረ ከሀያሉ ከጣሊያን መንግስት ጋር ያጋጨውታል። እኔ በሰላም ይጃል ሄድም፣ አሁን ጦርነት የሚመጣው ከዚህ በኋላ ሰላም እንደወር ከፈለገው ይዘው ይታሰርልኛል። ታሰረ። ስንት ዓመት? 3 ዓመት። አጽመ ጊዮርጊስ ይሄን በመናገሩ ብቻ ነው። ከዛ ምኒልክ ለአውሮፓ ለፈረንሳይ ለእንግሊዝ ደብዳቤ ሲጽፉ ለጀርመን ደብዳቤ ሲጽፉ እናንተማ ውጫሌ ላይ በተዋላችሁት ውል መሰረት እኮ በጣሊያን በኩል ነው እናንተ ጋር የምንገናኘው፣ ራሳቸውን የጣሊያን ጥብቅ አድርጋችሁ ሰጣችሁ የለም ወይ? ኢትዮጵያ ጠባቂ ጣሊያን ነች በውጫሌ ውል መሰረት አሏቸው። እዛ ምኒልክ ጊዜ እብድ ሆኑ። አጽመ ጊዮርጊስ የታሰረበት ተፈታ። ጣይቱ የተናገሩት ነገር አለ። እኔ የምለው አጽመ ጊዮርጊስ ቢታሰርም ቢፈታም ለሀገሩ ነው። ነገር ግን ጣሊያንኛ እችላለሁ የሚለው ዮሴፍ እንዴት ነው ይሄንን የመሰለ ደባ ሲፈጸምብን ዝም ያለው? ግራዝማች ዮሴፍ ንጉስ ይባላሉ። የጣሊያንኛውና የአማርኛውን ኢትዮጵያን ወክለው እንትን ያሉት የተረጎሙት እና ያው እነሱ ምዕራባውያን ማታለል ማጭበርበር ልማዳቸው ነው። ይህንን በተመለከተ ደግሞ ግራዝማች ዮሴፍ ንጉስ አንጀት የሚነካ ነገር ደብዳቤ ጽፏል። ያ ውጫሌ ላይ በተስማማነው ስምምነት ያጭበረበራችሁን ማታለል በሀገሬ ላይ እንኳን ሰርቼ ለምኝ እንኳን እንዳልበላ አድርጋችሁኛል ነው ያሉት። ይሄንን ከዛ ጀምሮ ጣይቱ ምን አሉ? ንጉስ ጣይቱ ምኒልክን ንጉስ ነው የሚሏቸው። ንጉስ አቤት፣ ካሁን በኋላ የኢትዮጵያ ጉዳይ እኔ ሳላየው እንዳያልፍ ይፍቀዱልኝ። ጣይሙች አንቺ አትባልፍም ከዚህ በኋላ ፈቅጄልሻለሁ። ከዛ በእያንዳንዱ ውሳኔ ላይ ጣይቱ ትልቁ ሚና መጫወት ጀመሩ። የአድዋ ጦርነት ገፍቶ ሲመጣ
ጣይቱ የአጠቃላይ የጦርነቱን ድል ለእኔ ከግማሽ በላይ ድርሻ አላቸው። ምክንያቱም ከዝግጅቱ ጀምሮ 12 ሴቶች ተሳትፎበታል። ቁስለኛ በማግለል ስንቅ በማዘጋጀት ከኋላ ሆኖ ወንዱን ሞራል ዘፈንና ሽለላ በማሰማት ገና ወራኢሉ ላይ ከቶ ሲመጣ ጣይቱ በዛ አካባቢ ያለው የወሎ ተወላጅ ናቸው። የእጁ መርጦ የሱና ሀገራቸው ደጃዝማች ብጡል ኃይለማርያም መርጦ ናቸው። የእጁ ውስጥ ማለት ነው። ወልዲያ አካባቢ በእናታቸው የጎጃም ተወላጅ ናቸው። አባታቸው በአንድ ጎን ደግሞ የጎንደር ተወላጅ ናቸው። የስንቅ እጥረት ስለነበረ ከነዚህ ከሶስቱ ክፍለ ሀገሮች ስንቅ ጣይቱ የእሷ ነው የተባለ የኛ ንግስት ነች እህል እንዲመጣ ተደርጓል። አሁን በሶ ቋንጣ በጨው እየታሸ እንዳይበላሽ እንደገና ደግሞ ከስራ ስርና ከቅጠላ ቅጠል ባህላዊ መድኃኒት እየተቀመመ እየተዘጋጀ ወታደሩ በጦርነት ላይ ጉዳት ቢደርስበት ቶሎ እንዲታከም ማለት ነው። በጨው የታሰረ እዛ ቁስሉ ላይ ይደረግበታል። ቶሎ ነበር የሚፈወሰው ደግሞ ይላል። ከዛ ወደ ጦር ግንባር ሲሄዱ ደግሞ የጦር እቅድ በማውጣት የመቀሌው ምሽግ በቀላሉ ጣሊያኖች ሳይዋጉ እጅ እንዲሰጡ ያደረገችው ምንጩን አሁን ያዘው ብለ ባጭር ልንገራቸው ይላል። ወደ አድዋ ከደረሱ በኋላ ደግሞ የጣሊያንን ስለላ በጸረ ስለላ በማክሸፍ አሁን ያቺ ሚሊታሪ ሳይንስ አትማር የጦር እቅድ ያወጣች የጦር ጀነራሎችን የበለጠች የሕክምና ሳይንስ አትማር ለተጎዳው ጦር ሕክምና መድኃኒት አስቀድማ ሳይደርስ ጊዜው ሳይደርስ ከደረሰ በኋላ መርበትበት ሳይሆን ገና ከመድረሱ በፊት ያዘጋጀች ኢንተሊጀንስ ወይም ደግሞ የስለላ ሳይንስ አትማር ያን ጣሊያን ስለላ በጸረ ስለላ ያከሸፈች። ያ ብቻ ሳይሆን ሴቶች ከኋላው እንዲዘፍኑ ጦር ወደ እንትን ሲሄድ አንተ ያገረ ጀግና የጣሊያንን አንገት በለው በጎራዴ ጨደ በጓንዴ እያሉ ሴት ከኋላ ሆና የምትዘፍንለት ወንድ በምንም ሁኔታ ወደ ኋላ አይመለስም። ከነተሮዙ ሴት የላከው ነው ምን አይፈራም ነው የሚባለው። ምንም አይፈራም። ጣይቱ ሳይኮሎጂ ሳትማር የስነ ልቦና ሊቅ ረቂቅ የመጠቀች። ሌላው ጣይቱን የማደንቅበት ጋር ጦሩ ሲጎዳ ቆስለኛ የሚያገሉ ወንዶች ነበሩ። ሂዱ እናንተ ይሄው ሴቶቹ ያነሱታል። የቆሰለውን ሴቶቹ እንዲያነሱት እያደረጉ ውጊያውን ሂዱ እናንተ እያሉ። ስለዚህ ይህን የመሰለ ከፍተኛ አስተዋጽኦ ያደረጉ ናቸው እቴጌ ጣይቱ። እርቅ ይሁን ፖድካስት። ሌላው ታሪክ ብዙ ያልመሰከረለት አዝማሪ ጣዲቄ ነበረች። አዝማሪ ጣዲቄ በመረዋ ድምጿ በሚያስገመግም ድምጿ ማንጎራጎር ብቻ ሳይሆን የምትገጥማቸው ግጥሞች በሳል የሆኑ ወደፊት ነገሮችን አመላካች ነበሩ። አውድማ ይለቅለቅ ይወቃ አዝመራው ይወቃ አይነት ነገር አለች። ምርቱ ከፊታችን ነው ድሉ ማለቷ ነው። ምርቱ ይወቃ ጠላትን በሉት ይወቃ ነው። የመቀሌ ድርድር አለ ጦርነት የማይቀር ነው። ስለዚህ እንዋጋ ነው። ይሄንን የመሰለ ያደረጉ ሌላው ልዕልታዛለች እንደዚሁም እነሱም ያው ራሳቸው ምን ነበራቸው። ስለዚህ እነዚህ በአድዋ ጦርነት ከፍተኛ አስተዋጽኦ ያደረጉ ሴቶች እናቶቻችን ናቸው። እርቅ ይሁን ፖድካስት እንግዲህ ጠይቃችሁ ጠይቄ ከሴቶች አስተዋጽኦ አንጻር ነው። በሁለተኛው የጣሊያን ወረራ ጊዜ እንግዲህ ያው በሀገር አቀፍ ደረጃ በሁሉም አካባቢዎች የሴቶች ተሳትፎ ነበረበት። እንግዲህ ከትግራይ ስንጀምር የራስ ስዩም መንገሻ ልጅ የሆኑት ከበደች ስዩም በላስታ እና ሸዋነሽ አብራ በጎንደር እና አበበች ጨርቆስ በዚህ በሸዋ እና በጅሩ እና ልክየለሽ በያን በዚህ በአዲስ ዓለም እና ሸዋረግድ ገድሊ ትልቁን ድርሻ የተወጡ ናቸው። እነዚህ ሴቶች አንደኛ የውስጥ አርበኞች ይባላሉ። አንደኛ መረጃን
ከጠላት ወደ ወገን በማቀበል የዜግነት ግዴታቸውን ተወጥተዋል። ሁለተኛ ከጠላት ስንቅ ትጥቅ ለወገን የሚደርስበትን ሁኔታ ተቀበል እንዲደመሰስ ምስጢር በማቀበል መድኃኒት ራሱ የሚያቀብልበት ሁኔታ ነበር። ሌላው ተቀጥረው በጠላት ድርጅቶች ውስጥ ሰሩ ነበር። ለምሳሌ ሸዋረገድ ገድሌ የተማረኩ አርበኞችን እንዲለቀቁ የጠላት ባለስልጣኖችን በማለዘብ በኩል ከፍተኛ አስተዋጽኦ አድርጓል። እሱ እኮ ተሳስቶ እኮ ነው፣ እሱ እኮ ምንም እኮ እንደዚህ ነው፣ እሱ ቢለቀቅ ለጣሊያን ጠቃሚ ይሆናታል ቢፈታ እያሉ ከመገደል ከመረሸን አትርፈው ያ ጀግና እንዲዋጋ አድርገዋል። የቻይናዋን ትልቅ ደረጃ ላይ ያደረሳት ማኦ ሴቱንግ ወይም ደግሞ ማኦ ዜዱንግ ይባላል። እሱ ምንድነው ያለው? he who fight and run away live to fight another day ይላል። አንድ ጊዜ ተዋግቶ ያመለጠ ሌላ ጊዜ ለመዋጋት በህይወት ይኖራልና እነኛ አርበኞች ሌላ ጊዜ ለመዋጋት በህይወት እንዲኖሩ አስተዋጽኦ አድርገዋል እነዚህ ሴቶች። ሌላው በጦር ሜዳ የራሳቸውን ሰራዊት ይዘው አሁን እዚህ ቅድም ስማቸውን የጠቀስኩት የራሳቸውን ሰራዊት ይዘው በጦር ሜዳ ጣሊያንን ተዋግተዋል። ይሄን የመሰለ አኩሪ ታሪክ ያላቸው ሴቶች ኢትዮጵያውያን አሉ። እርቅ ይሁን ፖድካስት ካሳ እንደተፈቀደላት አስታውሳለሁ። በነገራችን ላይ ካሳ የተጠየቀው በዚህ በ5 ዓመቱ የአርበኝነት ትግል ብቻ አይደለም። በአድዋ ጦርነትም ማግስት እንደዚሁ ካሳ ተጠይቋል። ምንድነው ጣሊያን በፈለገ ጊዜ ለኢትዮጵያ ካሳ ይከፍላል ነው የሚለው። መጠኑን አልጠቀሰም፣ የጊዜ ገደብ አላስቀመጠም። ብቻ ይሄንን ካሳ እንደሚከፍሉ ጣሊያኖችም ተስማምተውበታል። የት ላይ ነው? አዲስ አበባ ላይ፣ የአዲስ አበባ ስምምነት የሚባለው ላይ። ስለዚህ ካሳ መክፈል እንዳለባቸው መጠኑ አልተገለጸም፣ የጊዜ ገደብ የለውም። የዚህኛው ግን መጠኑ ተገልጿል፣ የጊዜ ገደብ አለው። ምናልባት እንግዲህ ያው የቆቃ ግድብ ጣሊያኖች በካሳ መልክ የሰሩት ስራ ነው የሚባለው። ካጠፉት ጥፋት አንጻር ሲነጻጸር ወደ 1 ሚሊዮን ህዝብ አካል ጉዳተኛ እንዲሆን አድርገዋል፣ ቤተሰብ እንዲፈናቀል አድርገዋል፣ 700 ሺህ ህዝብ ገለዋል። ሴቶችን ህፃናትን ሳይለዩ መንደሮችን አቃጥለዋል። 2000 አብያተ ክርስቲያናትን አቃጥለዋል። ካህናትን አቃጥለዋል። ይሄ ምናልባት ጣሊያን ያላትን ሀብት በሙሉ ለኢትዮጵያ ብትሰጥ ካሳ ሆኖ አይመጥንም። ግን እንደው ለጣሊያኖችም ከማሰብ ምን ያክል ይከፈል የሚለው አሁን ድረስ ያንን የሚሞግቱ ኢትዮጵያውያኖች አሉ። ተደራጅተውም አሊያንስ ፎር ኢትዮጵያ የሚል ድርጅት እንዳለ አውቃለሁ። ያንን ካሳ መከፈል አለበት ብለው የተንቀሳቀሱ እንዳለ አውቃለሁ። እንግዲህ እግዚአብሔር ከረዳቸው ለኢትዮጵያ ጠንካራ የሆነ መሰረት የሚጥል ነገር ይኖራል ብዬ አስባለሁ ካሳ ከተከፈለ። እርቅ ይሁን ፖድካስት ሲያዩት ቀላል የሚመስል ግን ከባድ ጥያቄ ነው። ለምን ከጦርነቱ በኋላ ያለው ሁኔታ አርበኛው አንገቱን የደፋበት ሁኔታ ነበር። ባንዳው ስልጣን ላይ የወጣበት ሁኔታ ነበር። ይህ እንግዲህ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ምናልባት ድጋሚ ውጭ ጠላትን ላለመጋበዝ ወይም ደግሞ ለማለዘብ ብለው ነው ለምን እንዳደረጉት አላውቅም። ባንዳዎች ስልጣን ላይ ወጡ። እንደውም አንዱ ምንድነው ያለው? የባንዳ ልጅና የአርበኛ ልጅ በትምህርት ቤትም ሲገናኙ በሰፈርም ሲገናኙ ይሄኛው ባንዳው ልጅ የተሻለ የኑሮ ሁኔታ ነው ያለው። ጥሩ ልብስ ነው የለበሰው፣ ውድ ነገሮችን ይጠቀማል። ይሄኛው ደግሞ የዕለት ጉርስ ሁሉ ቸገርበት ሁኔታ ነበር። በአርበኞች እንደዚህ አይነት ሁኔታ ሁሉ ገደርሱባቸው አንዳንድ አርበኞች ስልጣን ላይ ቢወጡም እና ሀብት ቢያገኙ እና አብዛኞቹ አርበኞች እንደውም በበሽታ አልቀዋል። እዛ ቦታ ሄዱ ሰፍራችሁ ተብሎ ወባ ያለበት ቦታ ጨርሷቸዋል ነው የሚለው። በበሽታ ወባ ጨርሷቸዋል ነው። የኒስታይ በጣም የሚያሳዝን ሳይሆን የሚያስለቅስም ጭምር ነው። ለሀገራቸው እነዛ ስንቅ ሳይኖራቸው አይዞባይ ሳይኖራቸው ሌሊትም ቀንም አጥንታቸው ወጥቶ ከስተው ጠቁረው አካላቸው ጎሎ የህይወት መስዋዕትነት ሁሉ ተከፍሎ ያን ሁሉ ያደረጉ ጀግኖች እንዳለቀ ዕቃ ሲጣሉ በጣም ያሳዝናል። እና እንደ ሀገር ደረጃ ስታይ ሀገሪቱ ድል በማድረጓ በዚህ ሁሉም ያስደስታል። የድሉ ባለቤቶች አርበኞች ደግሞ የሚገባቸውን ክብር ባለማግኘታቸው ትንሽ ያስቸግራል።
ቅድም እንደገለጽኩት አንዱ የባንዳ ልጆችና የአርበኛ ልጆች ሲገናኙ የባንዳ ልጅ የተንደላቀቀ ኑሮ ነው የሚኖረው፣ የአርበኛ ልጅ ደግሞ የተጎዳ ኑሮ ነው የሚኖረው። አንዱ ገጣሚ ምን አለ? የአንበሳ ልጅ ቀርቶ የጅብ ልጅ ገነነ፣ አላስቀምጥ አለ ጸጉሩ እየበነነ። ጅብ ወዳም ነው፣ ጅብ ፈሪ ነው። ጅብ ደግሞ ጸጉሩ ከበነነ እንትን ካለ ክርፋቱ በጣም አስቸጋሪ ነው፣ አያስቀምጥም። እንደዚህ አክፉ ስራው እንደዚህ ይከረፋል ለማለት ፈልጎ ነው። ሰውን በሰውነቱ አይደለም። እርቅ ይሁን ፖድካስት በጥስጣሽ ኢትዮጵያ ትኖር ነበር። ለምሳሌ ወደ አንዳንድ ሀገሮች ሲታይ ትንንሽ ሀገሮች አሉ፣ ቶጎ፣ ጋና ምናምን እነዚህ ትንንሽ ሀገሮች ናቸው። ቤኒን እንደዚህ ትንሽ በጥስጣሽ ኢትዮጵያ፣ ሲዳማ የምትባል ሀገር፣ ትግራይ የምትባል ሀገር፣ ሌላም እንደዚሁ ወለጋ የምትባል ሀገር፣ ሀረር የምትባል ሀገር እንደ ትንንሽ ሀገሮች ይኖሩ ይሆናል። አፋር የምትባል ሀገር፣ ጎንደር የምትባል ሀገር እንደዚህ ሊኖሩ ይችላል። እስከዛ ድረስ ምክንያቱም ጠላት ካልተሸነፈ እስከ መጨረሻው ድረስ እንደ አሜባ የቆራረጠ ነው የሚከፋፈለው። ስለዚህ እንደዛ ይኖር ነበር። አሁን ዩጎዝላቪያ ትልቅ ሀገር ነበረች። አሁን ስብርባሪ 6 ሀገሮች ሆነዋል። ምንነታቸው ማይታው ኮስማና ናቸው። ይሄ ቅርብ እዚሁ ሶማሌ ናት። 4 ስብርባሪ ሶማሌ ሆናለች። ስጋት አይደለችም አሁን ለማንም፣ ምክንያቱም ትንንሽ ናቸው። ኢትዮጵያም እንደዛ ሊሆን ይችላል። አሁን እርቅ ይሁን ፖድካስት እንግዲህ በተወሰነ መልኩ ያጣነው ነገር አለ። ለምሳሌ ኤርትራ ከእናት ሀገሯ ከኢትዮጵያ ተመልሳ የተዋህደችበት ሁኔታ ቢኖርም መልሳ ደግሞ እንደገና የተለየችበት ሁኔታ አለ። ይሄ አስተዋይ የሆነ ሁሉ ከዛ ከኤርትራም ከዚህ ከመሀል ሀገር ማለት ነው ወደፊት ያንገበግበዋል፣ ይቆጨዋል። ምክንያቱም አሁን ኤርትራ ብቻዋን አሁን በዓለም አቀፍ ደረጃ ተጽዕኖ ፈጣሪ አይደለችም፣ ትንሽ ሀገር ነች። ማንም ትንሽ ከሆንክ ደግሞ ማንም በቀላሉ እጅን እየጠመዘ የፈለገውን ያሰራል። ይሄ እንግዲህ አንድ ነገር ኢቮሉሽኑን ሲጨርስ ወይም ደግሞ ሶሪ ይቅርታ ጊዜውን ሲጨርስ ሰው ሊባንን ይችላል፣ ሊነቃ ይችላል። አልበዛ እስከሚነቃ ድረስ ግን እርስ በርሱ ይተላለቃል። አሁን ለምሳሌ እኔ ዘረኛ ብሆን የኔ ዘር ጠላት ነኝ። እኔ ብሔረሰብ ሀ የሚባል ብሔረሰብ ለ የሚባል ብሔረሰብ ሀመሩ ሀ የሚባል ቢኖሩ የብሔረሰብ ሀ ተወላጆች ዘረኛ ከሆኑ የዛው የብሔረሰባቸው ጠላት ናቸው። ምክንያቱም ዙሪያውን እሳት እየጫሩለት ነው። የብሔረሰብ ለ ጠላቶችም ዘረኞችም እንደዛው የብሔረሰብ ለ ጠላቶች ራሳቸው ናቸው። ለምን? እድገት ሳይሆን ጦርነት እየደገሱለት ነው። ተገነጠለ ተለየ እንበል። ያ ብሔረሰብ ለ ወይም ብሔረሰብ ሀመሩ ወይም ብሔረሰብ መ የሚባል ብሔረሰብ ተገነጠለ ነው። ተገንጥሎ የመጀመሪያ ሰው እድገት አይደለም፣ ጦርነት ነው። ምክንያቱም አብስትራክት ናቸው ድንበሮቹ። ህዝቡ የሰፈረው እንዲህ በቀጥታ መስመር በተሰመረ አሰፋፈር ላይ አይደለም። ስለዚህ ያኛው ነው ከዛም ቀጥሎ የሚኖረው ጦርነት ነው የሚሆነው። ስለዚህ ይህን ሰከን ብሎ ማስተዋል፣ ለፈሪሃ እግዚአብሔር ያለው ሰው ደግሞ ሰው በሰውነቱ ሊከበር ይገባል የሚለውን ማስተዋል ያስፈልጋል። ምናልባት ካልነቃ መጨረሻ ላይ ግን መንቀቱ አይቀርም። ካልነቃ መጨረሻ ላይ ሊነቃ ይችላል እኮ ለምንድን ነው? ምናልባት 10 ሰው ሲቀሩ ሊነቃ ይችላል። አሁን የተላለቀው ለዚህ ነው እንዴ ብሎ እንደገና ሊባንን ይችላል። የታደለ ደግሞ ከዛው ሊነቃ ይችላል። አንዳንድ ሰው እጅግ በጣም የታደለ ሰው ስህተት በማንም ሳይደርስ እንዲሁ በአእምሮ ተረድቶ ይማራል። ውድቀት በማንም ሳይደርስ በአእምሮ ተረድቶ ይማራል። ከሱ አነስ ያለ የታደለ ሰው ደግሞ ውድቀት በሌሎች ሲደርስ ይማራል። ከሱ አነስ ያለ የታደለ ሰው ደግሞ ውድቀት በራሱ ላይ ሲደርስበት ይማራል። ያልታደለ ሰው ደግሞ ውድቀት በራሱ ላይ ደርሶበትም አይማርም። እርቅ ይሁን ፖድካስት ሞሶሎኒ ለግራዚያኒ ያለው እንግዲህ ሞሶሎኒ በምስራቅ በኩል ወደ ኢትዮጵያ የገባ ነው። በሰሜን በኩል የገባው መጀመሪያ ዲቦ ነው የሚባል ነበር። ከዛ ቀጥሎ ነው ያኛው የገባው ማለት ነው። የኛው ግራዚያኒ በሊቢያ ላይ ጨካኝ ስለነበረ ሙሶሎኒ ተማመንበት በግራዚያኒ ነው። ቀድመህ የምትገባው አዲስ አበባ አንተ ነህ።
ይሄኛው ዲቦ ነው። ሰሜኑ የጦርነት ልምድ ስላለው ጠንካራ ስለሆነ አንተ ከዛ ከአዲስ አበባ ገብተህ ከኋላ ውጋለት ነበር ያለው። ግን የተገላቢጦሽ ጉዳይ ሆነና ቀዳማዊ ኃይለ ሥላሴ ወደ ማይጨው ሲሄዱ አብዛኛው ሲያኮረፈ ነበር። እንደ አጋጣሚ ሆኖ የታሪክ አጋጣሚዎች ናቸው። እንግዲህ ወሎ አካባቢ በልጅ ኢያሱ፣ ጎንደር በራስ ጉግሳ ወሌ፣ ጎጃም በራስ ኃይሉ ተክለ ሃይማኖት እነዚህ ሰዎች በቀዳማዊ ኃይለ ሥላሴ ጋር ግጭት ስለነበረና ያው እንዳልሆነ ስለነበረ በዚህ ያኮረፈ ሰው ነበር በአብዛኛው። ትግራይ ላይም እንደዛው ነበር። ምኒልክ የተባበረች ኢትዮጵያን ይዘው ነው፣ የተዋሃደች ኢትዮጵያን የተግባባች ኢትዮጵያን ይዘው ነው፣ ፍቅር አንድነት ያለበትን ኢትዮጵያ ይዘው ነው ወደ አድዋ ሄዱት። ኃይለ ሥላሴ ግን የታሪክ አጋጣሚ ነው እንደዛ ሆነላቸው። ከጦርነት ላይ ሳይዋጋ የተመለሳል፣ ለጠላትም ያደራል፣ ወገኑን ይፈጃል። ስለዚህ የታሰበው በሰሜን ጠንካራ ነበር፣ ሰሜኑ ተበታተነ። እንደ አጋጣሚ ደግሞ በደቡብ ያለው በዚህ በምስራቅና በደቡብ ያለው ጠንክሮ ያዘ። እነ ደጃዝማች ነሲቡ ዛማኔል፣ እነ ራስ ደስታ ዳምጠው በሲዳሞ፣ እነ ደጃዝማች በየነ መርድ በባሌ፣ እነ ደጃዝማች ነሲቡ በኦጋዴን በዚህ በምስራቅ ኢትዮጵያ ጠንክረው ወጥረው ያዙ። እስከ 1929 ድረስ ተዋጉ። ይሄኛው አዲስ አበባ ከገባ በኋላ እዛ ይሄኛው ግራዚያኒ ለሙሶሎኒ ወደ ጥያቄ ልመለስ ነው። ቀርታ ግራዚያኒ ለሙሶሎኒ በቴሌግራም የገለጸለት ከዛ ሲነሱ ተማመን ባለው ብሎት ነበር። የገለጸለት ምንድነው? ምን ላይ ደርሰሃል እያለ ይጠይቀዋል። አትጠራጠር አለ ግራዚያኒ ለሙሶሎኒ ላከው ቴሌግራም። ከቻልኩ ኢትዮጵያን ከቻልኩ ከነ ህዝቧ፣ ካልቻልኩ ያለ ህዝቧ አስረክብሃለሁ። ይሄ ማለት ምን ማለት ነው? አንድም ሳይቀር ጨርሼ ባዶ ምድሩን አስረክብሃለሁ ማለት ነው። ባዶ ምድር አስረክብሃለሁ ኢትዮጵያን መሬቷ እንዳለ። ይሄ የሚያሳየው ፋሽስቶች የርህራሄ ነርቭ እንደሌላቸው ያሳያል። ህፃናትንም ሴቶችንም በተግባር የሚያሳዩን ሁሉንም ገሏል። በግራዚያኒ ላይ በተደረገ ሙከራ አዲስ አበባ ላይ የካቲት 12 ቀን በ3 ቀን ውስጥ 30,000 ህዝብ ጨርሷል። በዛ ዘመን በነበረው ህዝብ 30,000 ህዝብ አልቋል ማለት አብዛኛው ህዝብ አልቋል ማለት ነው። ያው አንድ ከተማ አዲስ አበባ ብቻ። ይሄ 70-80ውን አንድ ቤት ውስጥ እያስገቡ በጋዝ ያቃጥሏቸዋል። በአካፋ፣ በመዶሻ፣ በጥይት፣ በዚህ በቆንጀራ፣ በገጀራ ሁሉ ነው የገደሏቸው። እና ከዚህ አንጻር ሲታይ ሙሶሎኒ በቃል ያደረገውን በቃል የተናገረውን በተግባርም አድርጎታል። ምንም ሳይለኝ ጨርሶ አልተሳካለትም እንጂ ኢትዮጵያን ዓላማቸውም ኢትዮጵያ ምድሪቷን ነው እንጂ ሰው ህዝቡን አልፈልጉትም። ኢትዮጵያን ምድሪቷን ብቻ ይቆጣጠር ነበር፣ አልተሳካለትም እንጂ። እርቅ ይሁን ፖድካስት እንግዲህ ይህን በተመለከተ በጣም ሰፊ ትንታኔ የሚጠይቅ ዝርዝር ሀቲት የሚያስፈልገው ጥያቄ ነው። በመጀመሪያ ደረጃ ሁሉም ኢትዮጵያዊ ቅርሱ ተከብሮ መኖር አለበት ብዬ አምናለሁ። እኔ ክርስቲያን ነኝ፣ ግን የሐረርን ግንብ እጃለሁ፣ ኢሚርኑር ሙጃሂድ የሰሩት የጅማ አባጅፋር ቤተ መንግስት እጃለሁ። በመኖሩ ደስ ይለኛል፣ የሀገሬ ቅርስ ስለሆነ። የሃይማኖት ልዩነት ሳያግደኝ ያንን ቅርስ ጎበኛለሁ። ሙስሊም ኢትዮጵያውያን ወንድሞቼ ወገኖችም አክሱምን ላሊበላን ይጎበኛሉ። የሃይማኖት ልዩነት ሳያግደኝ፣ ለምን? የኢትዮጵያ የጋራ ቅርስ ስለሆነ። አሁን ካጠፋ ነው ግን አብረን ነው የምንጠፋው፣ አብረን ነው የምንጎዳው። የሚጠቀም ኢትዮጵያዊ የለም። ቅድም እንደተናገርኩት ቱርኮች ሃጊያ ሶፊያን ባለማቃጠላቸው ተጠቅመዋል። ግብጾች ያን ሁሉ ፒራሚድ አረቦች ያን ሁሉ ፒራሚድ ግብጽ ላይ ያገኙትን ፒራሚድ የጥቁሮች ስልጣኔ ውጤት ነው። ጥቁር አፍሪካ ናቸው የሰሩት። ያን ላይብራሪ ሁሉ ሳይቃጠል እኮ ተጠቅመውበታል። እኛ ደግሞ መጽሐፍ አቃጥለናል። ተጎድተን እንጂ አልተጠቀምንም። ዞር ብለን ስናየው ደግሞ አብረን እኮ የሚጣሉ ሰዎች እኮ ይታረቃሉ። ሲታረቁ ግን ማያሳፍር እርቅ መኖር አለበት። ሁለት ግለሰቦች ተሰዳድበው ሊሆን ይችላል፣ ተመታተው ሊሆን ይችላል፣ ይታረቃሉ መጨረሻ ላይ። ይሄ ጊዜ ያልፋል። ሲያልፍ ግን ዞር አሻራችን በጥሩ መንፈስ የምናስታውሰው መሆን አለበት። ይሄ ማዕት ጊዜ መከራ ጊዜ ነው። ይሄን ካልኩ የጋራ ማንነታችን መሆኑን ካስገነዘብኩ በተለየ መልኩ ደግሞ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ልምጣ። ይቺ ቤተክርስቲያን ምን አደረገች? ፊደል ቀርጻ
ትምህርት ባሳለጠነች ህዝቡ ታሪክ ባቆየች ሀገር ባስረከበች የሁሉ ሃይማኖት ዛሬ የነገስታቱ ፈቃድ ባይኖርበት እኮ ፈቃድ የሰጡት ነገስታቱ ናቸው። የአክሱም ንጉስ አርማህ የነብዩ መሐመድን ተከታዮች ተቀብለው ነው ፈቃድ ሰጥተው ያስቀምጡት። እንደው ባለውልታኖች እቺ ቤተክርስቲያን ነገስታቱ ፈሪሃ እግዚአብሔር እንዲኖራቸው አድርጋለች። ነገስታቱ በሃይማኖት እንዳያዳሉ ሁሉንም በኩል እንዲፈርዱ ፍርድ ከመፍረዱ በፊት ፍትሐ ነገስት አለ። ፍትሐ ነገስቱ ምንድነው የሚለው? ላላዳላ እምላለሁ ነው የሚለው። በካህኑ ፊት በጳጳሱ ፊት በሃይማኖቱ በዘሩ በሀብቱ በምን ላላዳላ ነው የሚለው ንጉሱ። የተማረከ የጦር ምርኮኛ እንኳን በክብር እንዲያዝ ነው። ለምሳሌ ጣሊያኖች ሲይዙ አርበኞቹን ከሚገባ በላይ ሰቃይተው ገለዋቸዋል። ኢትዮጵያኖች ግን ጣሊያኖችን ባድዋ ጊዜ 3500 ጣሊያኖች እኮ እዚህ አዲስ አበባ በክብር የእናታችን ቤት ኖር ነው ብለው ጽፈዋል። እዛ ከሄዱ በኋላ ለምንድነው ይቺ የኦርቶዶክስ ተዋሕዶ ቤተክርስቲያን ጭማቂ ውጤት የባህል ያስተምሮ የፈሪሃ እግዚአብሔር ውጤት ስለሆነ ነገስታቱ እንደ ጣሊያን ጨካኝ ቢሆኑ ሰብሰው መረሸን እኮ ዓለም አቀፍ ጋር ያግዳቸው ማንም አይከለከል። ምድረ ህግ የሚከለክል የለም። ምንድነው የዚች ቤተክርስቲያን አስተምሮ ውጤት ፈሪሃ እግዚአብሔር ነው እንጂ በዓለም አቀፍ ደረጃ ሊወር የመጣን ጠላት ከተማረከ በኋላ ቢገሉትም ቢረሽኑትም የሚከለክል የለም። ግን እነሱ አላደረጉትም። ያንን ራእይ እነሱ ጋር የለም፣ እኛ ነን። ስለዚህ እቺ ቤተክርስቲያን የት ድረስ እንደው ቤተክርስቲያንና ቤተ ክህነት አንድ ሆነው ጭቆና አድርሰዋል። እሺ አሁን ለምሳሌ እንደው ቀድሞ የመጣው እስልምና ነው። እስልምና ደግሞ በሰላም በክብር ነው ኢትዮጵያ ውስጥ የገባው። ከዛም በኋላ ሌሎች ሃይማኖቶችም እንደዚሁ ክርስትና ሴክተሮች መጥተዋል። አሁንም የቺ ቤተክርስቲያንና ነገስታቱ መልካም ፈቃድ ኖሮ ነው ቦታ የተሰጣቸው፣ አምልኮ ስፍራ የተሰጣቸው፣ ስብከት እንዲሰብኩ የተፈቀደላቸው። እሺ ይሄን ያደረገ ምላሹ ምንድነው? ለኔ ህልውና መሰረት የሆነን አካል እንድኖር ያደረገኝን ኢትዮጵያ ውስጥ ህልውና እንዲኖር ያደረገኝን ውለታ መካስ መመለስ ሲገባ ካላጠፋው ማለት ምን ይባላል? ምድራዊ ኃይል ላይኖር ይችላል፣ ምድራዊ ዳኛ ላይኖር ይችላል። ሁሉም ቆም ብሎ ማሰብ ያለበት ግን ሰማያዊ ዳኛ አለ። ሁሉም ቆም ብሎ ማሰብ ያለበት በኃይለኛው ክንዱ እነሱ አሁን ምዕራባውያን የሚኩራሩበትን የኒውክሌር መሳሪያ በአንዲት ማይክሮ ሰከንድ ጭጭ አድርጎ ማጥፋት የሚችል አምላክ አለ። በመብረቅ ማጥፋት የሚችል ሁሉ አምላክ አለ። ኢትዮጵያ ብቻ አይደለችም የኖረችው እስከዛሬም ድረስ በአምላኳ በእግዚአብሔር ኃይል እንጂ በምድራዊ ኃይል ወይም በንጉሶቹ ኃይል ብቻ አይደለም። ስለዚህ ይሄንንም እግዚአብሔርን መፍራት ማስተዋል ያስፈልጋል። እግዚአብሔር የሚያመጣው ቅጣት ደግሞ ከባድ ነው የሚሆነው። ሰው ከሚሰጠው አጸፋዊ ምላሽ ይበልጣል። ስለዚህ በእግዚአብሔር ፊት እንደው ለጸሎት በምንቆምበት ጊዜ ሌሎችን እያሰብን ርህራሄ እያደረግን እያዘን እየተዛዘን እየተሳሰብን በፍቅር በአንድነት እንድንኖር ቢሆን ጥሩ ነው የማስበው። አሜን። አብሮ ይስጥልን፣ እናንተንም እግዚአብሔር ይስጥልን። እርቅ ይሁን ፖድካስት